አረብ ሀገር ለምትኖሪው ለምትለፊው እህቴ የኔ ቆንጆ እወድሻለሁ ልልሽ እፈልጋለሁ። እረዳሻለሁ። ህይወት በጣም ከባድ ናት። ብዙ ጫና አለብሽ። የአረብ ሀገር ጫና ደግሞ የራሱን የቻለ ሁላችንም ከሩቅ የምናውቀው። ስሚ እህቴ፣ ግን ራስሽ ላይ አትጨክኚ። ራስሽን አትጥይ፣ ራስሽንም አትጣይ። ገባሽ ምልሽ? ብኖርስ ባልኖርስ ምን ያደርጋል ማን ያስበኛል ብለሽ አታስቢ። ብዙዎቻችን እናስብሻለን፣ ብዙዎቻችን እንወድሻለን። የኔ ቆንጆ አስፈላጊ ነሽ፣ በጣም አስፈላጊ ነሽ። እሺ የኔ ፍቅር፣ እና ራስሽ ላይ አትጨክኚ። በርቺ፣ ቀና በይ፣ ፈገግ በይ፣ ኮራ በይ። አይኖ ከቤተሰብሽ ተገንጥለሽ ከሀገርሽ ተገንጥለሽ የምትሰሪው ስራ ደግሞ ራስሽን በቃ ደስታ ልታገኝበት አልቻልሽም። የምትሰሪያቸውም ሰዎች ሜቢ በትክክል ትሪት አያደርጉሽም። ስለዚህ ይህን ሁላ ሸፍነሽ ይህን ሁላ ችለሽ እየኖርሽ ነው ያለሽው። ግን የኔ ቆንጆ እግዚአብሔር ይወድሻል። እግዚአብሔር ላንቺ እቅድ አለው። ተስፋ እንዳትቆርጪ። ያሰብሽውን ያቀድሽውን ደግሞ እግዚአብሔር ያሳካልሽ። ህልምሽን ያሳካልሽ፣ በረከቱን ያስፋፋልሽ ልልሽ እፈልጋለሁ። የኔ ቆንጆ ካጠገብሽ ነኝ፣ ከጎንሽ ነኝ፣ በጸሎትም እንደዚህም በተስፋ ከአንቺ ጋር ሀሳብ በመቀያየር አጠገብሽ ነኝ። እሺ ወንድም አለኝ ወይ ካልሽ ሚካኤል ያንቺ ወንድም አለልሽ። ባላቅሽም እንኳን እንደዚህ በቅርቡ ባላቅሽም በሩቅ ግን አስብሻለሁ። የእውነቴን ነው የምልሽ፣ ልቤ ውስጥ ናችሁ። ጸልይላችኋለሁ፣ እወዳችኋለሁ። እኔንም ለምታሳዩኝ ፍቅር፣ ድጋፍ በጣም ነው አመሰግነው። ብዙዎቻችሁ ሚኪዬ ተስፋ ትሰጠናለህ፣ እንወድሃለን፣ ታበረታታናለህ ትሉኛላችሁ። ለእኔ ትልቅ በረከት ነው። ማታ ከእግዚአብሔር ጋር ስጸልይ እህቶቼን ጌታ ሆይ ጠብቃቸው፣ ደግፋቸው፣ እርዳቸው፣ አሳድጋቸው፣ ህልማቸውን፣ ላይፋቸውን፣ ህይወታቸውን አስፋፋላቸው፣ የፈለጉትን ጥሩ ቦታ እንዲሄዱ ከክፉም ጠብቃቸው እያልኩ ጸልይልሻለሁ። የኔ ፍቅር እወድሻለሁ። እግዚአብሔር ይጠብቅሽ፣ እንዳጠፊ። እሺ